የሶፊ አክስት ምን አሉ? ቶፊቅ ያለ ሶፊ መኖር አልችልም አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ወደ ነፍሳ የዩቲዩብ ቤተሰቦች እንዴት ናችሁ? ወደ ሰላም ናችሁ? ከኔ ጋር አልሐምዱሊላህ። እንደውም ክርስቲያን እህት ወንድሞቼ ሰላም ብያለሁ። በያለንበት የዓለም ዳርቻ ሰላማችን ብዝት ተረፍረፍ ይበል። አላህ ሀገራችንን ሰላም ያደርግልን። ሁላችንም በዱዓ በጸሎት እንበርታ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባር ቤተሰቦቼ ለምሰጡኝ አስተያየት ላይክ፣ ሼር ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ቪዲዮውን በላይክ እና በሼር ይጀምሩ ቤተሰቦቼ። ዛሬ እንደተለመደው ይዤላችሁ የመጣሁት የልጅ ቶፊቅና ሶፊ የሰሞኑን የሚዲያ ረብሻ ተፈጥሯልና እስኪ ስለነሱ ምን ላይ ደረሱ? ወይም እነሱ ምንድነው ጣባቸው? ወይስ ሶፊ ምን ላይ ነች? ምክንያቱም ትኬት ቆርጣለች ምናምን እየተባለ እውነታዊ ነው ወይስ አይደለም የሚባለውን የሰሞኑ የሶሻል ሚዲያ ቶፊቅስ እውነት ነው እንደዚህ የሆነው ወይስ ፕራንክ ነው ምናምን የሚለው ግራ ገብቶናል። በነገራችን ላይ ያው የመዳም ቅመሞች እኔ እንጃ ከስራው ይልቅ የነሱ የዩቲዩበሮች ሀሳብ ነው የሆነን ሀሳብ የዩቲዩበሮች ጭንቀት ነው ሊገለን የተነሳው። ለኛም ብታዝኑልን ምን ነበረ? በነገራችን ላይ እንዴ መተዛዘን እኮ ግድ ነው። ምክንያቱም የመዳም ቅመሞች ስንት ጭንቀት አለብን፣ ስንት ነገር አለብን። ነገር ግን ከዛ ሁሉ የእናንተ ጭንቀት ይባስ። አሁን ምን ላይ ደረሱ? ምን ሆኖ ተጣሉ? ምን ላይ ናቸው? እንዴት ሆኖ አሁን ሶፊ ምን ደረሰች? ቶፊቅ ምን ደረሰ? በቃ የማንገባበት የለም፣ የማናወጣው የማንገባው የለም። ፕራንክ ነው ወይስ እውነታዊ ነገር ነው? እውነትም ሊመስል ይችላል። ነገር ግን ደግሞ ድራማው እየቀጠለ ነው ያለው። ምንድነው ነገሩ? እና ወደ ትክክለኛው ነገር ስንገባ በነገራችን ላይ የሶፊ አክስት እንደኔ ሀሳብ ወይም እንደኔ አስተያየት ትልቅ ሰው ነች። ሶፊና ቶፊቅ እንደምናውቃቸው እሷም አረብ ሀገር እሱም አረብ ሀገር የመጡ ናቸው። ክፉና ደጉም በቃ ያዩና የለመዱ ልጆች ናቸው። ህፃን አይደሉም እነሱም ቢሆኑ እና ያው እንዳየነው እንደምናውቀው ልጅ ቶፊቅ ሀገር ገብቶ እየሰራ ነው። በአብዛኛው ፕራንክ ቤት ነው የምናገኘው የምናውቀውና ያው በመልካም ስራዎችም ይሳተፋል። ማሻአላህ ሶፊም እንደዚሁ እንደኛው የመዳም ቅመሞች አንዷ ነበረች። ነገር ግን አላህ በቃ ብሏት ሀገር ገብታ እንደዚህ ሶፊ ጋና ልጅ ቶፊቅ ጋር አድራራቸውን እየመሩ ይገኛሉ። ነገር ግን አሁን ላይ የተፈጠረው ነገር ምንድነው የሚለውን ፕራንክ እየሰራችሁ ነው እውነት ወይስ እውነተኛ ታሪክ ነው? የሶፊያ ክስትስ ምንድነች የሚለውን እስኪ አብረን እናየው እና አንደኛ ሲቀጥል ልጅ ቶፊቅ በጣም አጥፍቷል ከምላችሁ በላይ። ምክንያቱም ህፃን ልጅ አይደለም፣ ብዙ ነገሮችን ያውቃል፣ ትዳር ላይ ገብቷል። ስለዚህ ለሚስቱ ክብር መኖር አለበት። በትንሹም ቢሆን በፊት ብዙ ነገር ሰርቷል ማሪና ጋር ምናምን። እውነታዊ ታሪክ ነው የሚመስለው በነገራችን ላይ ያሳለፉት ላይፍ እና ምናምን። ነገር ግን ያ ነገር ፕራንክ ነው ተብሎ ሶፊ ጋር ወደ ትዳር ጀምሯል እና ወደ ህይወት ተመልሷል። አሁን ሁለተኛ የእሱ ንቅሳት ምናምን የሚሰሩት አክት ምን ባይ ነው? እልም አድርጎ አጥፍቷል እኮ ልጅ ቶፊቅ። አላጠፋም አይባልም። ምክንያቱም የማይዳረግ ነገር ነው ያደረገው። በህይወት ላይ እያለ እንደዚህ ነገር ማድረግ ከባድ ነው። በፊት እሺ እንዳለችው ሶፊ ጓደኛሞች ናቸው ምናምን እንደዚህ በሚለው ነገር ይዘነው ነበር። ነገር ግን አሁን ህይወቱ ላይ ውስጥ ገብቶ እንደዚህ በትዳሩ ላይ ማድረግ በጣም ተገቢ አይደለም እንደኔ። ምክንያቱም ይቺ ልጅ እኮ ከአረብ ሀገር የገባችው መቼም ሞልቶላት አይደለም። አኪድ ብዙ ነገሮችን ትታ ነው የገባችውና ክብር መስጠት አለበት። ጥፋት አጥፍቷል። ሶፊ ደግሞ ትክክል ነሽ። ነገር ግን የሰው ልጅ ሆኖ የማይሳሳትና የማይል የለም። የሰው ልጅ ፍጹም አይደለም፣ ይሳሳታል። ያላንድ በቃ ምን የምትወጂው ምን ያ ሰው ጥሩ ነው ያልሽው ሰው ያላንድ ስህተት የማይሰራ ነገር የለም። ነገር ግን የሰው ልጅ ከስህተቱ ሲነግሩት ሲመለስ ወይም
ከስህተቱ የሚመለስ የሚማር ከሆነ በጣም ትልቅ ነገር ነው። አላይደል እንደምናየው 2-3 ጊዜ በቃ የሰው ልጅ ይቅርታ ጠይቆሻል። ስለዚህ ይብቃ ድራማው፣ ይቅርታሽን መቀበል አለብሽ። እንደኔ እንደ እህትነት ምክሬ። ምክንያቱም የሰው ልጅ ነንና እንዳልኩት ፍጹም የለም የማይሳሳት። ተሳስቷል፣ ነገር ግን ይቅርታ ሲጠይቅ የሰው ልጅ ተጋሉ ምን ብሎ እኮ በይቅርታ አይደል እንደሚታረቁት። ስለዚህ አታብዙ። በዚህ ትንሽ ነገር ያው እንትንሽን አሳይተሻል፣ እውነትሽን ነው፣ አይፈረድብሽም። ነገር ግን ይቅርታ ጠይቋል ልጅ ቶፊቅ በስህተቱ አምኖ በጥፋቱ አጥፍቻለሁ፣ ተሳስቻለሁ ብሎ ጎንበስ ቀጥ ብሎ ለምኖሻል። በቅጣት ይቀጣለሁ፣ የፈለግሽውን ነገር ታዛዥ ነኝ ብሏል። ስለዚህ አንድ ሰው ደግሞ ጥፋቱን አውቆ ከስህተቱ ከተማረ መቀበል አለብሽ ሶፊ፣ እንደኔ አባባል፣ እንደኔ ምክር ማለት እና ሲቀጥል ልጅ ቶፊቅ ካሁን በኋላ እንደዚህ አይነት ድራማ ቢያቆም እንደኔ ሀሪፍ ነው። ትዳርህን ብትይዝ እና ብትቀጥል ደስ ይለኛል። ምክንያቱም አሁን ያለህበትና የፊቱ ታይም አንድ አይደለም። የሰው ልጅ እንዳለበት ነገር የሚቀጥል ነገር የለምና ነገራቶች ተቀይረዋል። ስለዚህ ካሁን በኋላ እንደ አይነት ድራማ እንዳይለመድህ ሶፊም ይቅርታውን ተቀበይ ነው የምለው እንደኔ። ምክንያቱም ይቅርታ ጠይቋል፣ ይብቃ። ሲቀጥል የሶፊ አክስት ወይም እናት እንባላት ያው ነች። እንደ ሰማነው ትናንትና ስትናገር ነበር። እንደኔ እውነተኛ ወይም እውነተኛ በእርግጥ ልትጸጸች ይችላል፣ ልትናደጅ ትችላለች። ነገር ግን ይህ ልጅ ከጥፋቱ ተሳስቶ ይቅርታ ጠይቋል እና እንደኔ አባባል ወይም እንደኔ አስተያየት ማድረግ ያለብሽ በሁለታቸው መካከል ያላቸውን ፍቅር ይዋደዳሉ ታውቂያለሽ፣ ግን በሁለታቸው በፍቅር መሀል ገብተሽ ባታጣሊ ደስ ይለኛል። ከቻልሽ እንደ ትልቅነትሽ እሱንም ተቆጥተሽ ልክ እንደ ልጅሽ አይተሽ እሷንም ተቆጥተሽ ልክ እንደ ልጅሽ ሀተ ብትማች ራሱ ችግር የለውም። ምክንያቱም ያለ ነው የሀገራችን ደንብ ነው፣ ባህላችን ነው፣ ወጉ ነው እና ሚዲያ ላይ ሳይወጣ አንቺ ተቆጥተሽ ሁላቸውንም አይ ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው ብለሽ ጥፋታቸውን አንተም አጥፍተሃል በል ካሁን በኋላ እንዳይለመድህ አንቺም እንደዚህ ነው ብለሽ መልስ መስጠት ወይም ማስታረቅ ሲኖርብሽ ሚዲያ ላይ ወጥተሽ እንደዚህ ነው ማለቱ ተገቢ አይደለም። ጥፋትኛ እንደኔ የማይደረግ ነገር ነው የተሰራውና ማድረግ ያለብሽ ሁላቸውንም ቁጭ አድርገሽ እንደ ልጅ መክረሽ እንደዚህ ብለሽ በውስጥ ማስታረቅ ነበረብሽ እንጂ በመካከላቸው ባትገቢ ደስ ይለኛል። ምክንያቱም የሚዋደዱ የሚፈቀሩ ልጆች ናቸው፣ መጨረሻቸውን ያሳምርላቸው ብለሽ ዱዓ የምታደርጊላቸው ውለዱ ክበዱ ብለሽ እንጂ በመካከላቸው ገብተሽ እንደዚህ ባይፈጸም ደስ ይለኛል። ከቻልሽ በሁለታቸው መካከል ያለን ነገር ሁላቸውንም ተቆጥተሽ ማስታረቅ መቻል አለብሽ። ምክንያቱም አክስት ነሽ፣ የእሷ ማለት ያንቺ ነው፣ የእሱ ማለት ያንቺ ናት። ስለዚህ ሁለታቸውንም እኩል ያያቸውና ማስታረቅ መቻል አለብሽ። በመካከላቸው ገብተሽ እንደዚህ እንደዛ ምናምን ከምትይ በጣም የሚደብር ነገር ነው፣ ካንቺ የማይጠበቅ። በነገራችን ላይ እኔ እንጃ ምን አይነት አስተሳሰብ ነው ያለን። በቃ ሀገራችን ወዴት እየሄደች ነው? ሀገራችን እኮ ባህላችን ራሱ ወጉ በጣም ደስ የሚል ነውና ያለው ነገር ቢቻል ማስታረቅ ነው በሚዲያ ከሚወጣ እና ሶፊ ወደ ውጭ ሀገር ልትመጣ ነው። ሶፊ እንደዚህ ነው ልጅ ቶፊቅ በቃ በሷ ሰበብ ታመመ ምናምን፣ ይህ ሁሉ ውሸት ነው እማኑኝ። ምክንያቱም ድራማ ነው። እኔ ልጆች በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። ያው የሰው ልጆች ነንና በመካከል የማያጋጥም ነገር የለም። ይህ ነገር ተፈጥሯል፣ ተገጣጥሟል። በቃ ሁላችሁም ዱዓ አድርጉላቸው በሰላም። ሶፊም ስደት በቃት ብሎ እንደገባቸው በቃ በአገሯ ደስተኛ ሆና ወልዳ ከብዳ እንድትኖር ነው የምመኝላት እንጂ ሁለተኛ ስደት በእኛ ይበቃሻል ነው የምለው። እና የሶፊ አክስትም ከቻልሽ አስታርቂያቸው፣ በመካከላቸው አትግቢ ነው የምለው። ልጅ ቶፊቅና እንዲሁም ሶፊ ሰላማችሁን ይመልስልን።